ሞጣችን መረጃ ለማውጣት ነው። መረጃ መረጃ ምንድነው? እንዳለ ነዳጁን እየጫኑ እያወጡት ነው። ጠቅላላ ነዳጁ ተቆፍሮ እየተጫነ እየወጣ ነው። የምን ነዳጅ? እዚህ ታች ሶማሌላንድ አካባቢ ያለው ነዳጅ ጠቅላላ የ700 ዓመት ነዳጅ ሌሊት ነው የሚወጣው በተሳቢ እየተጫነ። ማን ቆፍሮት? 30-40 ተሳቢ። ምን የኢትዮጵያ ነዳጅ ነው? አዎ የኢትዮጵያ ነው። የኢትዮጵያ የግላችን ነው የኛ። ወደ 98 ትሪሊዮን በ7 ዓመት ሲሰራ 90 በ700 ዓመት ሲሰራ ወደ 98 ትሪሊዮን በአመት የሚያወጣ ነዳጅ እየወጣ ያለው ተደብቆ። ማን ነው የሚል? ወዴት ነው የሚሄደው ነዳጅ? መውጫው በሶስት ቦታ ነው የሚወጣው። ነዳጅ ቢኖረው ኢትዮጵያ ውስጥ ስንቆፍር ብንል ድህነት ነው የምናገኘው እንጂ ነዳጅ ሀፒ ሊወጣ አይችልም። አለ ሞጣዬ የፈለግከው አይነት መረጃ አለኝ እኔ በውስጥ ልክልህ። ቢቆፍር ድህነትን ያገኘዋል እንጂ ነዳጅን አይገኝም። የሚገርም ነገር ለኢትዮጵያ ሲካፈል አሁን በዚህ ሰዓት ያለው ታስታውሳለህ? ሞጣዬ ልንገርህ ያለኝ መረጃ ላስረዳ። ምንም እባክህ ተወኝ። ማቱ አንዱ መጣና ምን አለ መሰላችሁ? ሞጣ አለኝ። አቤት አሁን እኮ ፋኖ 4 ኪሎ መግባት ቀላል ነው አለ። ምንድን ነው እለዋለሁ። ከደቡብ ጎንደር ያለው ከደቡብ ጎንደር ተነስቶ አዲስ አበባ እንጦጦ ድረስ ዋሻ አለ። አሳበራ ሁሉ በስር በመብራት እያበራ በሻለ እንትን በጧፍ ትገባለህ አለ። እሱ መረጃ እኔ ነኝ የሰጠው እኮ ሞጣዬ። ከውስጥ ለውስጥ ያለው ዋሻ እኔ አይደለም እሳቱ እኮ ነኝ፣ እሳቱ ነኝ ሞጣዬ። አራዳድ እንዳለ ከባድ መረጃ ነው ያለው እጅ ላይ። ያ ዋሻማ እኮ ዘጉት። ያን ዋሻ ጉድ አደረጉና እንደ ባለፈው አንተው ነህ። እኔ አይደለም እንደ እሳቱ እኮ ነኝ፣ እሳቱ ነኝ አንተ። ኧረ በስመ አብ የዛን መረጃ እኮ ፈልፍያ አውጥቼ ነው መጽሐፉን ደብቄ። በኋላ እኮ ነው አደገኛ ምርመራ ተደርጎ ነበር ያልከው። ዋልጌ የሚባለው መጽሐፍ ሞጣዬ፣ ዋልጌ የሚባለው እሳቱ እኮ ነኝ። እኔ ሰው አረሳም። አያችሁ ሰው ሲናገር ከድሮ ጋር አያይዤ ነው የማውቀው። ጎበዝ ነቅቼ ባየህ አንተ ደህንነቱም ላይ ሁሉም ላይ ነበርክ ማለት ነው። ተመልከቱ፣ ይሄው ራሱ ነው። ባለፈው መጥቶ ከደቡብ ጎንደር ዋሻ አለ ሰንት ካለ ፋኖ ምንም አያስፈልግም። ያን ዋሻ ተጠቅሞ እንጦጦ በታች በኩል ዘልቆ አዲሱ ገበያ የሚገርም ያ መረጃ ስናገር ሰው ጅን ነው ሳቀ ሞኝ ነው። እኔ ግን እኔና 3 ሰዎች ነው የምናውቀው ኢንፎርሜሽን። አንደኛው 300 ዓመቱ ነበር ባለፈው አርፈዋል፣ ትልቅ ሰው ናቸው። ሁለተኛው አንዱ ፈረንጅ ነው፣ ነጅ ስንተልሳ ይባላል። ይሄ መረጃ ያለው ነጅ ስንተልሳ ይባላል። በጣም ጥሩ ሰው ነው ብታየው። እኔ የሀገሬን ሀብት አውጥቼ አልሰጥም ብዬ መረጃ ደብቄ ይዤ በኋላ ነው ኧረ እባክህ እንደው ሌላው ቢቀር ይሄን ምስኪን የኢትዮጵያ ሕዝብ ያለውን ነገር ተጠቅመን እንደው ትንሽ እንኳን እንተባበረው ሲለኝ ቆይ ይሄን መረጃ ለሞጣ ልንገረውና ሞጣ ጋር ጉዳዩን አይተን እንመጣለን ብዬ ነው ያዘገየሁት። እና አሁን ደግሞ የዛሬው መረጃ ደግሞ በቦቲ ስንት ትሪሊየን እንትን ነው? ስንት ትሪሊየን ለኢትዮጵያ ሕዝብ በአመት ቢካፈል ለእያንዳንዱ ሰው ወደ 3 ቢሊዮን ዶላር የሚያወጣ ሀብት ብንካፈለው በየአመቱ እንግዲህ የኢትዮጵያ 133 ገብቷል። 76 ሚሊዮኑ ወደ ሰሜናዊ ያለው ክፍል 76 12 ወደ 90 አካባቢ ይሆናል ሰሜኑ ብቻ። እያንዳንዱ ነገር በቁጥር በመረጃ ነው ያለኝ። የሚገርም አዳማጭ አጥቼ ነው ሞጣዬ። ስንት ዓመት ነው ተጠልቆ የማያልቀው ያልከው ነዳጁ? 700 ዓመት አያልቅም። ቢቀዳ 700 ዓመት። ይኸውልህ ሰው ሞኝ ነው፣ ተረት ይላል። እኔ ግን እያንዳንዱ መረጃ አለኝ። እያንዳንዱ ኧረ በስመ አብ ውሸት እንደው ቁማ በአካል እንደ ሆሎኮስት ሰው የሚባሉት ውሸት በሁለት እግሯ ቁማ ስትሄድ ያየሁት ሀፒ ዛሬ እሳቱ ሰማ ይኸውልህ እኔ አንደኛው ተው ውረድ